እሷም ሰጠዋት ለእንትናም ሰጠዋት። ነፍስ ሸይ ልዩነት የለውም። ለምን ብዬ እሷን ኮሜንት አጠፋለሁኝ? ምንም ምክንያት የለኝም የእሷን ኮሜንት የማጠፋበት። እንደውም እሷ ጓደኛዬ ናት። ጓደኝነታችንን ወዳጅነታችንን ይጨምራል እንጂ ምንም ነገር የሚቀንስ ነገር የለም። እና እዚህ ጋር ስንት ሺህ ሰው ነው እየተከታተለ ያለው። ገባሽ አይደለ? እምነት ከምንም በላይ ነው። እኔ ደግሞ አልሐምዱሊላህ በላቤ በጉልበቴ የምኖር ሴት ነኝ። ምንም እኔ ወላሂ አላውቅም። አሁን ወደ ቤት ልመለስ ነው። አቡድ ተደብቆም ሊሆን ይችላል፣ ኮመንቱ ተደብቆም ሊሆን ይችላል። በቃ ምን አስጨነቀው? ለምን አስጨነቀሽ? እምነቴን እፈልጋለሁ፣ ሀቄን እፈልጋለሁ። ምክንያቱም ስልክሽን የሆነ ሰው አንስተው ደልቶት ሲሆን በጭራሽ አንድም ሰው ስልኬን አይነካም አልኩሽ እኮ። ብቻዬን ነው የምሰራው፣ ፎቅና ምድር ነው የምሰራው ብቻዬን። ስልኬ ጋር አንድም ሰው አይቀርብም። ግን ይሄ ኮሜንት ተደብቆም ይሁን ምንም ይሁን የተፈጠረውን ነገር እኔ ራሴ ማወቅ እፈልጋለሁ። ሀቄ እንዲወጣልኝ እፈልጋለሁ። ምክንያቱም ብዙ እኔን ለመጣል የሚታገሉ አሉ። ገባሽ አይደል? እኔ እኮ የናህል የደላት ህይወት የምትኖር አይነት ሴት አይደለሁኝም። ግን ልሜ መራራ ነው። ቢዝነስ የለሽ ግን ልሜ መራራ ነው። ቢዝነስ ያለው ሰው ቢዝነስ እንዲበላሽበት ገበያ እንዳይኖረው ይጣላል። ግለሰቦች ምናችን ይጣላል። ቆይ ሀቡ አንድ ነገር ልንገርሽ ሀቡ፣ ምንም ላይጥሉኝ ይችላሉ አቦ። እኔም እኮ ሰው ነኝ። ወደፊት ቢዝነስም ሊኖረኝ ይችላል። ራሴ የምሰራቸው ስራዎች ሊኖሩ ይችላሉ። ግን ምን መሰለሽ ሀቡዬ፣ እኔን ማንም ሊጥለኝ አይችልም። የሰው ሀቅ ወደ እኔ መጥቶ አያውቅም። አንድ ነገር ማለት ነው እስከ ዛሬ ቲክቶክ ላይ ማለት ነው ሀቡዬ፣ ሰው ለሰው ድምፅ ሲሆን ለሰው ለመድረስ ስታገል ነው እንጂ መጥፎ ስራ ስሰራ የሚያቀኝ አንድ ሰው የለም። ግን ምንድነው ሀቡ በቃ የሆነ ወላሂ ማሻላ አላህ ይጨምርልሽ። ሁል ጊዜም ከሰራ ሰው ጋር አብረሽ የምትቆሚ አንቺ ነሽ። ፊት ለፊት የምታወጪ አንቺ ነሽ። እኔ እንዳልታይ ፊት ለፊት እንዳልገኝ የሚታገሉ በጣም ብዙዎች አሉ። እኔ እንደ ስራዬ ቢሆን ማለት ነው እንደ ስራዬ ቢሆን ምናልባት በቃ አንደኛ ታዋቂ ፌመስ ልባል እችላለሁኝ። አየሽ፣ ግን በዙሪያ የነበሩ ሰዎች እኔን መቅበር እኔን ዝቅ ማድረግ አያረገኝም። አላህ አንድ ቀን ከፍ ያደርገኛል። አላህ አንድ ቀን አደባባይ ያወጣኛል። ስለዚህ እኔ እውቅና ምን ያደርግልሻል? ይኸው ሰባት ምናምን ሰው እያየሽ ነው። ታዋቂ ነሽ እኮ ከዚህ በላይ እውቅና ምን ያደርግልሻል? ይኸውልሽ ሀቡዬ እኔ አንድ ነገር ልንገርሽ። ወላሂ እኔ ጨካኝ ሴት ብሆን እዚህ ላይ እንደዚህ በድፍረት አልወጣም። ወይ ሰው ምበድል ሰው ምጎዳ አይነት ሴት ብሆን ማለት ነው። ገባሽ አይደለ? ግን አልሐምዱሊላህ ማንም ሊጥለኝ አይችልም። ማናችሁም አጥሉኝ። አንቺ ንጹህ ሰው ስለሆንሽ ሰርቶ አዳሪ ስለሆንሽ ያ ዩካንጎ ታውቂያለሽ ወደፊትም ከዚህ በላይ እና አንቺ ኢንሻአላህ ሰርቶ አዳሪ ነሽ። ቢዝነስ የለሽ እዚህ ቲክቶክ ላይ ቲክቶክ እና አንደኛ ለመዝናናት ወደፊት ይኖረኛል። ሀቡዬ ወደፊት ይኖረኛል። እንዴ ሀቡ ዛሬን እንደር እናቃለን። እንዴ ገና ለወደፊት ላልከፈትሽው ቢዝነስ ብከፍት ይጥሉኛል ብለሽ ማሰብም አይለብሽም። ዛሬን ወይ አይደለም ሀቡ ማናቀም። ስለዚህ ሀቡዬ ሀቄን ሀቡ እንድትረጅኝ እፈልጋለሁ። አንቺ ከሀቅ ጋር ዋርኒንግ ግን እንዳያወጣብን ቤልቱ ምናምን ዋርኒንግ እንዳያመጣ ወይ ቪዲዮ ናችሁ ሀያ መኪና ሲያይ ዋርኒንግ ይሰጣል። እሺ ሀቡዬ ይኸውልሽ ሀቡ አንቺ የሰዎችን ሀቅ ለማውጣት አይደለም የምትታገዩ ሀቡ። ስለዚህ እኔም ደግሞ የራሴን ሀቅ ለማውጣት እስከ ጥግ ድረስ እሄዳለሁኝ። አሁን ሴትዮዋን አስፈቅጄ ነው የወጣሁት። የ24 ደቂቃ መንገድ ነው ተጉዤ የመጣሁት፣ ግን አልሆነም። እውነት ትቀጥናለች እንጂ አትበጠስም ይባላል። ስለዚህ አቡዳቢም ቢሆን ሄጄ ለምን የፈለገበት አይሆንም ሄጄ ሀቄን አወጣለሁ። አይ ፕሮሚስ። እኛ ግን አምናለሻል። ኮሜንቱን እንዳልደለድሽው አንቺ እንዳልደለድሽው አልፈልግም ሀቡ አልፈልግም። እንዳታምኝኝ ሀቡዬ አልፈልግም። በቃ እንግዲህ አይ በግድ ካልሽ ሴትዮሽን አስፈቅጂና አንድ ቀን አቡዳቢ ሂጂ እና ቲኬት ኦፊስ ሄደሽ ቲክቶክ ኦፊስ ሄደሽ እንደምትያቸው እዚህ ቪዲዮ ላይ የነበረ ኮሜንት ተደልቷል። እኔ ሳላቅ ማን እንደደለተው አሳዩን በያቸው። ከእውቀት ነፃ የሆናችሁ ደግሞ ሞዴሬተሮች ከደለቱብሽ ቼክ አድርጊ የምትሉ ሰዎች ኮመንት ከመጻፋችሁ በፊት እወቁ እሺ። ሞዴሬተር መደለት የሚችለው ላይቭ ላይ ያለ ኮመንትን ሚዩት ማድረግ ይችላል እንጂ ሞዴሬተር ከቪዲዮ ላይ ኮመንት ማጥፋት አይችልም። ከአንድ ቪዲዮ ላይ ኮመንት ማጥፋት የሚችለው አንደኛ የቪዲዮ ባለቤት የቲክቶኩ የአካውንቱ ባለቤት፣ ሁለተኛ ኮማቹ ናቸው። ኮማቹ ከደለተ ደግሞ ለራሱ ለኮማቹ
አያሳየውም ኮመንቱን። አሁን ሃኒ 21 የምትባለው ልጅ ኮማቿ እንዳልደለተች ኦልሬዲ ኖቲፊኬሽኗ ላይ ስትነካው ያስገባትና ኮመንቱ መደለቱን ነው የሚያሳያት። ይሄ ደግሞ ባለቤት ሲደልት ነው። ሀያት ደግሞ አልደለትኩም በቁርአን እምላለሁ ብላለች። ስለዚህ ሀያት ላለመደለቷ የሆነ ነገር ተፈጥሮ አካውንቷ የሆነ ነገር ነክቶት ወይ ኮመንቱ ተደብቆ ከሆነ ተደልቷል የሚለው ምናምን ቼክ ታደርጋለች። ሀያት ቼክ አርጋ ራሷን ነጻ ታውጣለች። አምነንሻል ብለናታል፣ አልፈልግም አትመኑኝ፣ ቲክቶክ ኦፊስ ሄጄ ካላረጋገጥኩ ብላለች። መዳሟ የፈቀደችላት ቀን ቲክቶክ ኦፊስ ትሄድና ታረጋግጣለች። አሁን እዚህ ጋር ያላችሁ ሰዎች እንዳለ ሜምበር ሁኑ። አንዴ ከስሜ ጎን ያለውን ልብ ቅርጽ ንኩት ፕሊዝ። አንዴ ሁላችሁም ሜምበር ሁኑ፣ ቶሎ በሉ በአስቸኳይ። ቴንኪዩ በቄ። ሁላችሁም ከስሜ ጎን ያለውን ልብ ቅርጽ ንኩት። ቴንኪዩ መሲ። ሁላችሁም ቴንኪዩ ሙቲ። እሺ ስለዚህ በቄና ሃኒ ይቅርታ ተጠያይቀው ሰላም ሆነዋል ወንድምና እህቶቻችን። ሀያትና ሃኒ ሀቋ ወጥቶላታል፣ ደስ ብሏታል። ሀያትዬ ደግሞ የበለጠ ሀቋ እንዲወጣላት ቲክቶክ ኦፊስ ሄዳ ማስረጃ ታመጣልናለች። ከዛ በኋላ ሁሉ ነገር ሰላም ነው ማለት ነው። ራይት አሁን 10 ሚሊዮን በአይመኒታ ተበላን ያላችሁ ሰዎች ቅድም ቆይ ስራ ላይ ነኝ ብዬ ያወረድኳችሁ ልጆች መግባት ትችላላችሁ። አንዴ ሀቡ አንዴ በትልቅ ታረግኛለሽ። ሰርፕራይዝ ላታለሽ እና እሺ ሰርፕራይዝ ቆይ በቂ ላተልቀው እንዴ። እሺ እዚህ ውስጥ የሆነ ነገር አለ። እስቲ ኮማይለሽ ኮምቱ ሰርፕራይዝ አለው። በቂ እስቲ ሊያሳየን ነው። ምንድነው ገምቱ እያለ ነው። ሁላችሁም ጋይስ ሜምበር ከስሜ ጎን ያለው ልብ ዋው ወደዚህ ያስጠጋው። አይዞክ ወደዚህ ያስጠጋው። አይታየንም፣ ሙሉ ለሙሉ ተሸፍኗል። ወደ ጎን ሄዶብናል። ቆይ ቲክቶክ ምንድነው የሚለው? የበረሃ ዳይመንድ አዋርድ 2025 ማን የሸለመክ? ፈርስት ነው ፈርስት እኮ ማን የሸለመክ? ይሄ ስም ትልቅ ስም ነው። የመዳም ቅመሞችን ይኸው ነው። የበረሃ ብታስገባት ደስ ይለኛል። ታይት ፍላወር ላኪ ማሪ ይኸው ከጎልድ ጋር ዋው! እንኳን ደስ አለክ። ከጎልድ ጋር ነው ያሸነፍኩት። ትልቁ ነገር እንኳን አብሮ ደስ አለን። አቡ በጣም አመሰግናለሁ። ትልቁ ነገር የመዳም ቅመም የምለውን ወደ ዳይመንድ ለመቀየር ነው የተነሳች እና ከእሷ ጎን ደግሞ ብዙ ሰዎች የሉም። ብዙ ሰዎች ከጎኗ ቆሞ ቢያበረታቷት ደስ ይለኛል። እሷን መታለች። ይበልጥ ደግሞ ብትናገር ጥሩ ነው ብዬ አስባለሁ። እኔን ደስ ብሎኛል። ሳንትዬ በጣም አመሰግናለሁ የኔ እናት። ሳይንትናት ራሷ በግሏ ይሄንን አሰርታ ጊፍት የሰጠችክ? አረ ተወዳድረን ነው እንጂ ቲክቶክ ላይ እኮ ውድድር ነበር ሰሞኑን ለአንድ ወር ከምናምን። ሳይንትናት ያ ውድድሩን የመሰረተችው? አዎ ውድድር ለ30 ሰዎች መስረት። ምንድነው ጥያቄ ነው የተወዳደራችሁት? ጥያቄ። ሰላም ሀቡዬ፣ እንዴት ነሽ? ላባሮኔ እንዴት ነሽ? ሰላም ነው? ሰላም ናችሁ? አለሁልሽ። አዎ ብዙም ጊዜ ያው ቢዚ ስለሆንሽ በሰክሰስ እንትን ትንሽ ቢዚ ስለነበርሽ አላየሽውም። ይሄንን አዋርድ ያዘጋጀውበት ምክንያት በራሴ ነው። ማንም ስፖንሰር የሌለው ነው። ለ30 ልጆች በሁለት ካታጎሪ፣ አንድ የውስጣቸውን የሚያወሩበትን። በፊት አንቺ መጀመሪያ ወደ ቲክቶክ ስትመጪ የውስጣቸውን እንትን ትቀበያቸዋል ነበር አውሩ ብለሽ፣ ያንን ነገር እንዲያንጸባርቁና በፍቅር ታሪክ ምን ተጎድተው ምን ላይ ደርሰዋል ለእህቶቻችን አስተማሪ የሚሆን ነገር በሁለት ካታጎሪ አዘጋጅተን ከ40 ልጆችን መርጠን 6 ልጆችን በሁለቱ አንደኛ ወጡት። የአንገት ሀብል ወርቅና የበረሃው ዳይመንድ የሚለውን አዘጋጅቻለሁ። ተሸልመዋል። ይሄ ምንድነው? የመዳም ቅመሞች የሚባለውን ስም ለምን የበረሃው ዳይመንድ አይሆንም? ምክንያቱ ማለት ነው እዚሁ ዱባይ ውስጥ ያለውን ሰው ነው እንጂ የምናየው ጥግ ጥግ ላይ በየበረሃው የሚሰሩ እህቶቻችን ወንድሞቻችንን ዞር ብለን አይተናቸው አናውቅም። በቃ ዱባይ የሚባለውን ነው ይዘን እንትን የምንለው እና ለምንድነው ስሙ የበረሃው ዳይመንድ የማይሆነው ስል ሁሉም እህቶቼ ተቀበሉኝ ማለት ነው። ስለዚህ የበረሃው ዳይመንድ እንዲሆን ይሄን ነገር አዘጋጀው ማለት ነው። ሁለተኛው ደግሞ በእነሱ ስም 886 ኪሎ አልባሳት ማለት ነው እንትን ላይ ለተፈናቀሉት ደብረ ብርሃን ላይ ኦልሬዲ በ2 ቀን ውስጥ ሰብስቤ ትናንትና ካርጎ አስገብቻለሁ። ይሄ ምንድነው አዲሱ ስማቸውን ሞር ለሁሉም እንትን ለማለት እና ካላስቸገርኩሽ
እንደ አንድ ቪዲዮ ብትሰሪልን የበረሃው ማን ነው የመዳብ ቅመሞች ወደ በረሃው ዳይመንድ እንትን እንዳሉ ስማቸው እንደተለወጠ ያ ሁሉም እንትን ብለውናል። እነ ጉቺ እነ ሳራ ሁሉ ፕሮሚስ ገብተውልኛል እና አንቺም አንዷ ብትሆኚ ደስ ይለኛል። ወንድሜ በቂ ቴንኪዩ፣ በጣም አመሰግናለሁ። እሺ በጣም እናመሰግናለን ሳይንቷ፣ ይመችሽ። ቴንኪዩ። ፕሮሚስ ግቢልን፣ ቪዲዮ ልትሰሪልን ፕሊዝ። ያው ብዙዎቹ በጣም ከኢትዮጵያ ይዤቸው የመጣኋቸው ብዙ ቪዲዮዎች አሉብኝ። ቮይስ ኦቨር እያለኩ መለቃቸው እዛ ተቀርጫቸው የተለያዩ የእርዳታ ድርጅቶችን ስጎበኝ የተለያዩ መቀሌ፣ አዋሳ ምናምን ሄጄ ለአካል ጉዳተኞች ዊልቸር ስለግስ ምናምን የተቀረጽኳቸው ቪዲዮዎች አሉና ኤዲቲንግ ምናምን ጊዜ አጥቼ ነው እነሱን ፖስቼ ስጨርስ የተለያዩ ያሉ። እሺ ይኸውልሽ አንድ አጭር ነገር ልስጥሽ። እዚሁ ባለሽበት ከስር ሪኮርድ ያደረጉሻል። አንዴ ብቻ ከአንደበትሽ ይውጣልን። ያ ብቻ በቂ ነው። እሺ ሁላችሁ ለረጅም ዓመት የመዳብ ቅመም ሲባሉ የነበሩት እህቶቻችን በበረሃው ዳይመንድ ተለውጧል። ጀስት 1 ሚኒት የምትሆን ንግግ እንትን አድርጊልን ፕሊዝ። ከስራ ያላችሁ ልጆች ፕሊዝ እንትን በሉ። አሁን ቪዲዮ መስሪያ ጊዜ ስለሌለኝ ነው ይቅርታ ጋይስ። ስለዚህ ሪከርድ አድርጊልን። የመዳም ቅመሞች የሚለው አንዷ ኮመንት አስቃኝ። የመዳም ቅመሞች የሚለው ቃል ከዚህ በኋላ የበረሃው ዳይመንድ በሚል ተቀይሮላችኋል። እንኳን ደስ አላችሁ። ቴንኪዩ ሀቡዬ፣ በጣም አመሰግናለሁ። የመጀመሪያው ቪዲዮ ሰራሽ አንቺ ነሽ። ቴንኪዩ ሶ ማች። ቴንኪዩ በጣም አመሰግናለሁ። የመዳም ቅመም ነው እንዴ የምትወዱት? የበረሃው ዳይመንድ አይሻላችሁም? ዳይመንድ እኮ ውድ ነው ከቅመምና ከዳይመንድ። የበረሃው ዳይመንድ የምትሉት እስኪ አንድ ቁጥር ጻፉ። በዚህ ብቻ እንትንበል አንድ ቁጥር ከቅመምና ከዳይመንድ ጋይስ። ቅመም እኮ ርካሽ ነው በጣም አይደል? ግን ምግብ ያጣፍጣል። ዳይመንድ ግን ርካሽ ነው። ቅመም ምግብ ነው የሚያጣፍጠው። ዳይመንድ ደግሞ በጣም ውድ ነገር ነው ጋይስ። ይኸው ሪም ጎልድ አለች እንግዲህ እስከ ለዳይመንዱ ማብራሪያ መስጠት ትችላለች። ይኸው አንድ ቁጥር ዳይመንድ ያሻላችሁ። ቅመም ነው የምትወዱት ወይስ ዳይመንድ? ዳይመንድ ውድ ነገር ነው ጋይስ፣ እጅግ በጣም ውድ ነው። ቅመም ደግሞ ምግብ ማጣፈጥ ብቻ ነው ስራ። ልውጣ እንጂ አው ጨረሽ? አንዴ እሷ ሳትወጣ ሳዲ የምትባል ልጅ አለች አውቃለሁ፣ ስለ ቲክቶክ እያለች ነው። ሀቡዬ አንዴ ትግባና ታገሽኝ። ቦታ ስለሌለ ቆይ ሳይንትዬ ስትንሸኛትና በቃ ለወጣ ነው እኔ በቃ ቴንኪው ነበር የምፈልገው። ፎሎ አድርጓት ሳይንቷል። ቴንኪው ሶ ማች ፎሎ አድርጓት። ቴንኪው ወንድሜ፣ ሁላችሁንም አመሰግናለሁ። እሺ ሳይንትዬ ነይና ሌላም ቀን ፎሎ ያደርጉሻል የኔ ማር። እሺ እህቴ ቴንኪው በጣም አመሰግናለሁ። ቴንኪው። እሺ ሳዲ ስለ ቲክቶክ እውቅና አለኝ የምትይዋ ልጅ የቲክቶክ አዋቂ አንዴ ግቢልንና ኮመንቱ ምን እንደሆነ አስረጅን። ይዛኛ ኢቲኤች ነው ግባ ተቃውሟለኝ እያለ ነው። ኢቲኤች ፍላወር ድገም አጣሁክ። የመዳም ታክሲ ይሻለናል ብለው ቁጭ። የመዳም ታክሲ ይሻላቸዋል። ምንድነው 815 ሰው ነው? ዋት ኢዝ ዳት ጋይስ? እንዴት ናችሁ? ሰላም እንዴት ነህ? ሳይንት ሳትወጣ ነበር አሪፍ። ከቻለች አስገቧት። ለደራደራ እኔና ሳይንት አሁን ልንጣላ ነው። እኔ እኮ አልገባኝም። ሰልስትና የሆነ ፕሮግራም ነበርና ሰምተናል ከበረሃው ዳይመንድ ይሉኛል። ከዛ ምንድን ነው ግራ ገብቶኛል። አሁን እኮ ነው የምሰማ። እሺ ያው ሳይንቷ ላይ ገብታለች። እንኳንም የመጣ ተቀይሜው ነበር። አሁን ልሽ እንግዲህ እኛ እንትን ማድረግ አለብን፣ መደራደር አለብን። እንግዲህ ያሸነፈ ያጸድቃል። አንድ ደቂቃ ሀቡ ለእኔ ትስጠኝ፣ ከዛ ደግሞ 1 ደቂቃ ለአንተ ትስጠህና ይፍረዱ። እሺ እሺ እሺ። የበረሃው ዳይመንድ ብዬ የጀመርኩት የዛሬ 2 ወር አካባቢ ነው አስታውሳለሁ። የሆነ በወንድማችን ወልደ ጊዮርጊስ የቴሽ ዲሊቨሪ በመጀመሪያ 1 ዓመቱን ስላከበረ ወንድሜ እንኳን ደስ አለ። የሆነ ጸብ ነበረ እነ ሳርዬ ቤት በሚነጋገሩበት ሰዓት እንደውም ለበረሃው ዳይመንዶች ስም አወጣላቸዋለሁ ብሎ ነው እንጂ በትክክል ያን ነገር አላደረገውም። ገና ፕላን ገብቶሻል አቡዬ። እና
የበረሃው ዳይመንድ ብዬ ማለት ነው አዋርድ አዘጋጅቼ እህቶቼን በዳኞች በስነ ስርዓት አድርጌ ሌላ ሰው ማን ነው ብሏል አይደል? የመዳም ቅመሞች የሚለው የበረሃ ዳይመንድ እኔ ነኝ መጀመሪያ ሰው እንትና ኖ እንትን ነው ከቤተ ክርስቲያን ሰው ማን ነው ዲያቆን ማን ነው የሚባል ሌላ ስም እሱም ሰጧል። አይ የበረሃው ዳይመንድ የሚል ሰምቻለሁ። ጋይስ አስታውሱኝ ማን ነው? ኖ የበረሃው ዳይመንድ እኔ ነኝ አቡዬ ኖ ማለት ያልኩትና ኤኒዌይ ከሁለት ወር በፊት በጣም ቆይቷል። የሆነ የሃይማኖት አባት ይሆን ከሁለት ወር በፊት አይ ዶንት ኖ ሰምዋን ግን ሰምቻለሁ። ከዚህ በኋላ እንትና ጋይስ ይሄ ቆንጅዬ ወጣት የሃይማኖት አስተማሪ ኖ ሌላ ስም ነው ሌላ ስም ነው ሰምቻለሁ። ጋይስ ንገሩኝ ማን ነው ቆንጅዬ ወጣት የሃይማኖት አስተማሪ? አንድ ጊዜ ከኛ ጋር እንደውም ሆስት ፈለገ አው እሱ ነው ያለው የዛሬ ስንት ወር አንድ አዳምጥና ጊዜ ስጡኝና ላውራ። እሺ አሁን ትዝ አለኝ። ለምን አብረን ነበርና ሲል ምክንያት አራት እንዲገብተን ነበረ በመስኮት እንደዚህ ሆስትስ ገብተን ነበር ሲናገር ነበር። እሺ ቀጥል። የበረሃው ዳይመንድ ብዬ ገና ሳውጣ ነሳርዬም ነበሩ። ስም በሚመረጥበት ሰዓት ወንድማችን አሁን የጠራሽው ዲያቆን እንደዚህ አይነት ስም አውጥታል ተብዬ ሌላ ስም ተነገረ ማለት ነው። ኖ የበረሃው ዳይመንድ ያልኩበት ምንድን ነው በጣም ጥግ ቦታ ላይ ከዱባይ ውጭ የሆኑ በጣም በርካታ ወንድምና እህቶቼ ይሰራሉ። ረጅም ዓመት ኦልሞስት ከ7 ዓመት በላይ ለእህቶቼ የትኬት አልባሳት በብዙ እርዳታ ጉሻ ፔዳንጆ ይቅርታ ሳይንት እሱ የበረሃ ዳይመንድ አይደለም ያለው የበረሃ አንበሶች ነው አልኩሽ እኮ አልኩሽ። አዎ አንቺ የበረሃ ዳይመንድ ያልሽው አንበሳን በዳይመንድ ቀየርሽው እንጂ ከዳይመንድ የበለጠ በዚህ ላይ የወልደ ጊዮርጊስ የመካከለኛው ተጋግተ መቀመጥ ኮክመዋል። ሾርት ስም ነው የሚያስፈልጋቸው። የበረሃ ዳይመንድ ኦልሬዲ አውጥቼዋለሁ 2 ወር ሆኗል። ኢቴሽ ዲሊቨሪ አሁን ማለት ነው እንትና አከበረ መርከብ ላይ ማለት ነው። የዛን ጊዜ እባካችሁ ይህ ስም እንዲደረግልኝ ሁላችሁም እንደዚህ አድርጉ ብሎ የዛን ጊዜ ስሙን አወጀው ማለት ነው። ከ2 ወር በፊት ይሄን ነገር አድርጌያለሁ ማለት ነው። ከዛ እንዲህ ሲያደርግ በጣም ሼር ተደረገልኝ። ትልልቅ ፔጆች ራሱ እንዴ ሳይንስ ደክሚበት የነበረው ኢቴሽ ዲሊቨሪ እኮ ለውጦ እንዲበሉልኝ ፕሮሚስ ግቡልኝ እባካችሁ ብሎ እንዲያደረገ ስባል ያመኑበት እንግዲህ ያድርጉበት አልኩኝ። ምክንያቱም 9-8 ይር ገብቶሻል። ከመዳብ ቅመም ጎን ሶን የነበርኩ ረጅም ጊዜ ብዙ ነገር ሳደርግ የነበርኩ ልጅ ነኝ። አረኩ ማለት አልፈልግም ማለት ነው። ህዝቡ ነው የሚመሰክረው። ስምም ባወጣ የሚገባኝ ልጅ ነው። ኢቴሽ ዲሊቨሪ ትናንትና ነው የመጣው። የኔን መሻር ግን አይችልም። ኦልሞስት ጸድቆልኛል እና ይሄን ለማለት ነው የምፈልገው። ቴንኪዩ። እሺ የእሱ ምንድን ነው የሚለው ኢቴሽ ዲሊቨሪ የበረሃው ዳይመንድ ሆነ እንጂ ያንተ ምንድን ነው? ይሰማል የኔ ድምጼ? አዎ ይሰማል። እንግዲህ የተሻለውን ያው አሁን እኛ ብቻ እዛው ቲክቶክ ላይ ብቻም ሳይሆን በጣም ከብዙ ዳይሬክሽን ከብዙ ሰዎች ከማህበረሰቡም ብቻ ከተለያየ ከራሳቸውም እንትን ነው የሚሆነው። ማርያምን ግን እኔ አልሰማውም ነበር። ማርያምን እውነት ለመናገር ይሄ የሳይንትን አልሰማውም ነበር። እንደውም እዛ እንትን ላይ ምንድነው እንደዚህ እንዲባል ምናምን የእንትንስ የሆነ ማን ነበር የሆነ ሰው ቪዲዮ ሰርቶ እንደዚህ ብሏል። እንትን አቡፋን ነው እሱ ቪዲዮ ሰርቶ ሰምተናል። የኛ የበረሃው ዳይመንድ ነው የሚሻለን እያሉ ኮሜንት የተለያየ ኮሜንት ተጽፎ ብዙ አይቻለሁ እና ምንድነው ግራ ገብቶኝ ነበር። የበረሃው ዳይመንድ የሚል በራሳቸው እንደዛ እንዲባሉ ፈልገው ነው ምናምን ብዬ አላየውም፣ አልሰማውም ነበር። እኛ ከማሰብ ባለፈ ኦልሬዲ እንዳለችው ረጅም ጊዜ ከመቆየትና ስም ከማውጣት አንጻር ዋናው ተግባሩ ላይ ነው። ስሙ ያኛውም ይሄ የከፍ አይደለም። ይሄ የማዳም ቅመም የሚባለው ብቻ ነው ትንሽ የሚያስጠላኝ ነበረው። ማለት አንዳንዴ ምን አለ ይመስላችኋል? ግብርና ውሎ መጀመሪያ ከስም ከመጠሪያ ይጀምራል። ይቆራረጣል በል እዚህ ደስተኛ ይሄ መቀየር አለ ብዬ ሀሳብ ቀረኩኝ። አጋጣሚ በባለፈው ያንን ፕሮግራም አሬንጅ አድርገን ዋናው አሁን በደንብ ማድረግ ያለብን አሁን ብዙ ጊዜ ሀቡ አይተሽነ እዚህ ግድ ስራ ላይ
ልጆችን ቤት ገና አሁን ስራ እየተሰራ እና አሁን ቅርብ ጊዜ ግን ምን ሀብት እያደረግ መጣን። የግጦቹ ይጠራሉ፣ ማሾቹ አይሱ እኩል አንድ አይነት እጣ እየቀረበላቸው አንዳንዶቹ ያላቸው ገንዘብ ያላቸው ያሉ ነጋዴዎች ተጨማሪ እኛ ከምንሰጠው የእድለኛ ከሚያደርገው እጣ ተጨማሪ ልክ እጣ ምናምን ሲኖር ልዩ ሽልማት ሲኖር ማለቱ ሞት ቤት እንደሚሆን ሲረዱ ይሄ ተመሳሳይ ንግድ ስራ ላይ ሆነው ምሳሌ ተመሳሳይ ልብስ ነጋዴ ሆነው አንደኞቹ የተሻለ አቅም ያላቸው አሉ፣ አንዶቹ ደግሞ በቤት ውስጥ ያሉ ጀማሪዎች እና ምንድነው አንደኛዎቹ አቅም ያላቸው ተጨማሪ ሌላ እጣ እንደዚህ የተለየ ነገር ሲያዘጋጁ እነዚህዎቹ ሌሎቹ ያንን እጣ ማዘጋጀት የማይችሉት ከገበያ ውጭ እየሆኑ መጥተዋል ብዙዎቹ። እና ከዛ አንጻር ምንድነው ያሰቡኝ የጋራ የሆነ ነገር ቢኖር ለምሳሌ ፔጅ ቢኖራቸው ማስታወቂያ አካውንታቸውን አክቲቭ የሚያደርጉበት፣ ምክንያቱም ልዩ እጣ ወዳለበት ነው ሰው እንትን የሚያደርገው እና ያኛው አክቲቭ ይሆናል የነሱ ደግሞ ወደ ውስጥ ይዋጣል እና ያ ስለሚሆን አንድ ፔጅ ቢኖር አሁን ለምሳሌ ወይ የኔም አሁን እኔ ከቲክቶክ እየወጣው ስለሆነ እንደዚህ ከስንት አንዴ ነው የምገባበት የኔም ፔጅ ስሙን ቀይሬ እንደዚህ አክቲቭ ያልሆነ አካውንታቸው ገብተው አክቲቭ የሚደረግበት የገቡ ኮፒ ሊንክ ሊደረግላቸው የሚደረግበት ልናደርገው አስበን እና ኦልሬዲ እኛ ሰፋ አድርገን ነው የጀመረው። አሁን በፈው ዝም ብዬ የጠራኋቸውን ልጆች ለመመር በአንድ አካባቢ ነበር እዛ ቦት ላይ ጋብዘው የመጡት ሁሉንም እያንዳንዳቸውን እዛ ቦቱ ላይ የነበራቸው እየተማቸው 141,000 ድርሃም አንድ ድርጅት ልናቆም። ለምንድነው ኢትዮጵያውያን ላይ የገልፍ ሀገራት ላይ የሀበሻ ልብስ ብቻ የሚሸጡት? ለምንድነው ት ብቻ ምንድነው የሚሸጡ? ለምን ሱፐርማርኬት መኖራቸው? ለምንድነው በጣም ነው እኮ የሚቆራረጠው፣ እጅግ በጣም እየተቆራረጠ ነው። ምንድነው ነማን ጋር በጣም እንደዋጠው ፔጅ ለሱ ሁለተኛ የቱ ማስታወቂያ መስሪያ ማድረግ። ሁለተኛ ነገር ደግሞ አሁን ስፖርት ለነበሩ ልጆችን አንደኛ አስመልክቶ በሩ ሰዎችን የራ ድርጅት ጥረን ከዚህ በፊት ሰርቶ ኢቴች አይሰማም እኮ ስራው ላይ እንዲሰውና ለውጡ እንዲ ወደ እሱ ለማድረግ ነው የወሰንነው።